ሰላም ጤና ይስጥልኝ። ትናንት በተደረገው የሮተርዳም ማራቶን የኢትዮጵያውያን የድል አውድማ ሆኖ ውሏል። ሚያዝያ 4 እሁድ በተካሄደው በዚህ ታላቅ ውድድር አትሌቶቻችን በሁለቱም ጾታዎች ድንቅ ድል አስመዝግበዋል። በወንዶች ምድብ ብርቱ ፉክክር የታየበት ሲሆን ኢትዮጵያዊው አትሌት ጉያ አዶላ 2:03:54 በሆነ ፈጣን ሰዓት በመግባት ቀዳሚ መሆን ችሏል። ሌላኛው ኢትዮጵያዊ አትሌት ተስፋዬ ድሪባ ደግሞ 2:04:15 በሆነ ሰዓት ውድድሩን በሁለተኛነት አጠናቋል። በሴቶች ምድብም የኢትዮጵያውያን የበላይነት ቀጥሏል። አትሌት መቅደስ ሽመልስ 2:18:56 በሆነ ሰዓት በመግባት ውድድሩን በድል ማጠናቀቅ ብቻ ሳይሆን የቦታውን ክብረ ወሰን ኪያርስ ሬኮርድ ማሻሻል ችላለች። አሚነት አህመድ በ2:21:25 በሁለተኛነት እንዲሁም ብርቱካን ይፍሩ በ2:24 ስድስተኛ ደረጃን በመያዝ የኢትዮጵያን ባንዲራ ከፍ አድርገዋል። ለአትሌቶቻችን በሙሉ የእንኳን ደስ አላችሁ መልእክታችንን እያስተላለፍን ስፖርታዊ መረጃዎችን በፍጥነት ለማግኘት ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አመሰግናለሁ።